ሰላም ጤና ይስጥልን የተወደዳችሁ የዜና ዴሊ የዩቲዩብ ቻናል ተከታታዮቻችን፣ ዛሬም ዳግም ስለተቀሰቀሰው አዲስ ጦርነት ሰፋ ያለ መረጃ ይዘንላችሁ መጥተናል። የእስራኤልና ሐማስ ጦርነት ዳግም ተቀሰቀሰ። በብዙዎች በሺዎች የሚቆጠሩ ህፃናት፣ ሴቶችን ጨምሮ በርካቶች ላይመለሱ በሚመለከታቸው ደማቸው መፍሰሱ ይታወሳል። ከብዙ ድርድር በኋላ ታዲያ የተኩስ አቁም ቢደረግም አሁን ላይ ጦርነቱ ዳግም መቀስቀሱ ብዙዎችን አስደንግጧል። ዝርዝር መረጃውን ለመከታተል ቻናላችንን ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በመጫን ቤተሰብ ይሁኑ። የእስራኤል ሐማስ ጦርነት ዳግም ተቀሰቀሰ። በብዙ ሺዎች የሚቆጠሩ ህፃናት፣ ሴቶችን ጨምሮ በርካቶች ላይመለሱ በማይመለከታቸው ደማቸው ፈሷል። በርካቶች ያደጉበትን መንደር ቀየትተው ወደማያውቁት ሀገር ተሰደዋል። ብዙ ቢሊዮን ዶላሮች ኖሯቸው በቅንጦት ሲኖሩ የነበሩ የሚላስ የሚቀመሳተው በረሃብና በቸነፈር ዛሬን ነገን እያሉ ኑሮን እየገፉ ይገኛሉ። የእስራኤልና ሐማስ ጦርነት 2 ዓመት ሊደፍን ጥቂት ቀናት ሲቀሩት ኮራት በፊት በስንት ድርድር የተኩስ አቁም መደረጉ እንዲሁም የተያዙ ሰዎች ልውውጥ መደረጉ ይታወሳል። ለጥቂት ወራትም ቢሆን ከጦርነት ፋታ ያገኙት የጋዛ ህዝቦች ታዲያ ዳግም ጦርነት ተከፍቶባቸው በአንድ ሌሊት በርካቶች ወደማይመለሱበት ዓለም ተጉዘዋል። እስራኤል በጋዛ በፈጸመችው መጠነ ሰፊ የአየር ጥቃት የሟቾች ቁጥርም ከ400 በላይ ማሻቀቡ እየተገለጸ ይገኛል። እስራኤል በጋዛ በፈጸመችው የአየር ድብደባ የተገደሉ ፍልስጤማውያን ቁጥር 413 መድረሱን የፍልስጤም ጤና ሚኒስቴር አረጋግጧል። ከ2 ወራት የተኩስ አቁም ስምምነት በኋላ የተፈጸመው መጠነ ሰፊ የአየር ጥቃት ከ560 በላይ ሰዎችን ማቁሰሉንና በርካታ ሰዎችም አሁን ድረስ በፍርስራሽ ውስጥ እንደሚገኙ ሚኒስትሩ ገልጿል። ሐማስ ባወጣው መግለጫ ኔታንያሁና ጽንፈኛ መንግስቱ የተኩስ አቁም ስምምነቱን ለመጣስ መወሰኑ በጋዛ የሚገኙ ታጋሾችን እጣ ፋንታ ጥያቄ ውስጥ ከቷል ብሏል። የእስራኤል ጦርና የሀገር ውስጥ የደህንነት ተቋሙ ሺን ቤት በጋራ ባወጡት መግለጫ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በሰጡት ትዕዛዝ መሰረት በሐማስ ይዞታዎች ላይ መጠነ ሰፊ ጥቃት መክፈታቸውንም ጠቁመዋል። የጠቅላይ ሚኒስትር ቤንያሚን ኔታንያሁ ጽህፈት ቤት ግን ሐማስ የተኩስ አቁም ስምምነቱን ለማራዘምና ታጋሾችን ለመልቀቅ ፈቃደኛ ባለመሆኑ የእስራኤል ጦር የተጠናከረ ወታደራዊ እርምጃ እንዲወስድ መታዘዙን ነው ያመላከተው። ከእስራኤል የመከላከያ ሚኒስቴርና ከፍልስጤም ውስጥ የሚገኙ ምንጮች እንዳረጋገጡት ከሆነ በጥቃቱ 4 ከፍተኛ አመራሮችን ጨምሮ በርከት ያሉ መካከለኛ ደረጃ ላይ የሚገኙ የሐማስ አመራሮች መገደላቸውን ተናግሯል። ቻይና በጋዛ የተፈጸመውን የቦምብ ጥቃት እንደሚያሳስባት ገልጻ ተፋላሚ ኃይሎች ጋዛን ዳግም ወደ ጦርነት ሊከት የሚችልና ሰፊ የሰብአዊ ቀውስ ከሚፈጠር ድርጊት እንዲቆጠቡም ጠይቃለች። ቱርክ በበኩሏ እስራኤል በጋዛ ለ15 ወራት ያካሄደችውን ጦርነት በተደጋጋሚ ስትቃወም የቆየችው ቱርክ አዲሱ ጥቃት በፍልስጤማውያን ላይ የተያዘው የዘር ፍጅት ፖሊሲ አካል ነው ብላለች።